ውድ ፋሚሊዎች ዛሬ እንግዲህ ሰው ለሰው በሚል ርዕስ መጥቻለሁኝ። አሰላሙ አለይኩም ወረህመቱላሂ ወበረካቱ። እንዲሁም ሌላ እምነት ተከታይ ቤተሰቦች ሰላም 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 ብያለሁላችሁ። በያላችሁበት ሰላም፣ ደስታ፣ ጤና፣ መትረፍረፍ እንመኝላችኋለሁ። ውድ ፋሚሊዎች ዛሬ እንግዲህ ሰው ለሰው በሚል ትልቅና ጥልቀት ያለው ሀሳብ ይዤላችሁ ቀርብ ያለሁኝ። ቤተሰብ ያልሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ እንሁን። ቤተሰብ የሆናችሁ የምታበረታቱ ቤተሰቦች ከልብ በጣም አመሰግናለሁ። ዛሬ እንግዲህ ሰው ለሰው የሚለው ርዕስ በጣም ጥልቀት ያለው ሀሳብ ከመሆኑ አንጻር እኔ በሶስት ነገሮች ቀንጨፍ አድርጌ አምጥቼዋለሁ። ቤተሰቦቼ እስኪ ቪዲዮ መጨረሻ አብራችሁ የቆዩ ፋሚሊዎቼ። እንግዲህ አንደኛው የመጀመሪያው ሰው ለሰው መድኃኒት ነው። ሰው ለሰው መድኃኒት ነው ስንል አሁንም ሰው ለሰው መድኃኒት ነው። ከሌሎች ነገሮች ለየት የማደርገን የሰው ልጅ ዋናው በአስተሳሰባችን ነው። ነገር ግን ሰው ለሰው መድኃኒት ነው ስንል ማህበራዊ ህይወት ውስጥ እንደመኖራችን መጠን ማህበራዊ ህይወት እንግዲህ አንዱ ያለ አንዱ መኖር አይችልም። ማህበራዊ ህይወት ውስጥ አንዱ ያለ አንዱ ድጋፍና ፍቅር መኖር አይችልም። ማለትም ደስታ አለ፣ ሀዘን አለ፣ ችግር አለ፣ ብዙ ነገሮች ያጋጥሙናል። የሰው ልጅ ነን እና የሰው ልጅ ግዴታ ያስፈልገናል። ምን ይላል መሰላችሁ የሀገሬ ሰው ምን የሚባል አባባል ነበረ? አንድ ሰው አይታርድም፣ አንድ እንጨት አይነድም ይላል ሳ ምን ለማለት ፈልጌ ነው? አንድ ሰው ብቻውን መኖር አይችልም። ምንም ሊሆን ምንም ሊደረግ ምንም ሊኖረው ይችላል። አንድ ሰው መኖር አይችልም። አንዱ ያለ አንዱ ድጋፍና ፍቅር መኖር አይችልም። ሀዘን አለ፣ ደስታ አለ፣ ችግር አለ፣ ብዙ ነገሮች አለ። ያን ጊዜ ሰው ያስፈልገናል። በችግራችን ጊዜ ቶሎ ድራሽ ሰው ነው። በችግር ጊዜ ቶሎ የሚደርስልን ሰው ነው። ስለዚህ ሰው ለሰው መድኃኒት ነው። በሀዘን ጊዜ የሚያጽናናን ሰው ነው። የሰው ልጅ አንዱ ለአንዱ መድኃኒት የሚሆንን ማለት ነው። በደስታ ጊዜ ደስታ አለን። ደስታ ኑሮን ከጎናችን ተካፋይ የደስታችን ተካፋይ አብሮ ከጎናችን የሚሆን ሰው ያስፈልገናል። የሰው ልጅ ካላንዱ ሰው ብቻውን መኖር አይችልም በፍጹም። አንዱ ያለ አንዱ ድጋፍና ፍቅር በነገሮች ላይ የመተባበር አንድ ሰው ብቻውን መኖር አይችልም በፍጹም። ለዛም ሰው ለሰው መድኃኒት ነው እና ዋናው ልላችሁ የፈለጉት ነገር እዚህ በምንም ነገር ሊሆን ይችላል፣ ቁሳዊም ነገር ሊሆን ይችላል። በምንም ነገር ሊተካ የማይችል ትልቅ ሀብት ነገር ቢኖረን የሰው ልጅ ነው። በምንም ይሆን በምንም ልንተካው የማንችለው ነገር የሰው ልጅ ነው። ማህበራዊ ኑሮ ብቻ በምንም ነገር ይሆን ምንም ይኖረን በቁሳዊ ነገር ይሁን በምንም ልንተካው የማንችለው ነገር ቢኖር የሰው ማህበራዊ ህይወት ውስጥ እርስ በርስ የመረዳዳት ግዴታችን ነው። ማንኛችንም ቢሆን እርስ በርስ የመረዳዳት ግዴታ ነው። መብት ብቻ አይደለም፣ ግዴታችን ነው። ባይሆን የሰው ልጅ ለሰው ልጅ መድኃኒት ነው ስንል በሽታ ላለመሆንም ጠንቀቅ እያለን እንሂድ። ይህ ርዕስ ብዙ ጠለቅ ያሉ ነገሮችን ያስተምራል ብዬ አስባለሁ። በሁለተኛ ደረጃ የሰው ልጅ የርህራሄና የጥበብ ርህራሄና ጥበብ ስንል እንግዲህ የሰው ልጅ አንዱ ጋር ከአንዱ ጋር ሲኖር ርህራሄ ጥበብ ይኖረዋል። እንዴት ርህራሄ ጥበብ ይኖረዋል ስንል የሰው ልጅ አንዱ የጎደለውን አንዱ ይሞላለት፣ አንዱ ያጣውን አንዱ ያገኛል። ይህ ማለትም የሰው ልጅ ግዴታ ገንዘብ መኖር ወይም በቃ የሰው ልጅ ስንረዳውና ርህራሄ ጥበብ ለሰው ልጅ ሲኖረን በገንዘብ ወይም በሌላ ነገር ብቻ ግዴታ አይደለም። ማለትም አንድ ሰው ከጎኑ መሆን አንዳንዴ ከሰዎች ጎን መቆም ሰዎችን ማበረታታት ያኔ የሰው ልጆች እኛ ግዴታ በገንዘብ እርዳታ አይደለም፣ በሀሳብ እርዳታ ያስፈልገናል። ከጎናችሁ አንድን ሰው ግዴታ በገንዘብ ስለረዳችሁ ወይም ስለተረዳችሁ አይደለም። ረጂውም ሆነ ተረጂው መረዳት የሚፈልገው ሰው ግዴታ አንድ ሰው በገንዘብ ብቻ አይደለም።
መርዳትም የሚፈልገው አንድን ሰው በገንዘብ ብቻ አይደለም። ገንዘብ ባይኖረው አንድን ሰው መርዳት የፈለገ ሰው ከጎን ቁጭ ብሎ ማበረታታት፣ ማዳመጥ፣ አድማጭም ተደማጭም መሆን። ከጎናችሁ አንድ ሰው በችግራችሁ ጊዜ ይሁን ማውራት በፈለገበት የሚነግራችሁ የሚያዋራችሁ ነገር ያን ነገር ተቀባይነት ኖሯችሁ አዳማጭ መሆን። ያኔ በምታዳምጡበት ሰዓት ያ ሰው ምን ያክል ይበረታታል፣ ከጎኑ ምን ያክል ቁማችኋል፣ ምን ያክል አድማጭነት እና ተደማጭነት አለ። አንድ ሰው ሲያወራችሁ ስታዳምጡት ምን ያክል ደስታ አለው። የምታዳምጡበትን ተቀባይነት የመሆኑን ምን ያክል የአእምሮ ደስታ አለው። አድማጩ ሰው ምን ያክል እርዳታ እንዳለውና እንደተረዳ፣ ተደማጩ ሰው ደግሞ ምን ያክል ያ ሰው ተረድቶት እንዳዳመጠው። ግዴታ በገንዘብ ወይም በሌላ ነገር አይደለም። የሰው ልጅ ማበረታታት፣ አድማጭ መሆን፣ ከጎን መቆም ዋናው መልእክት እላችሁ የፈለጉት ነገር እዚህ ላይ ቢኖር የሰው ልጅ ለመርዳት ግዴታ በገንዘብ ብቻ አይደለም። አድማጭ ተደማጭ መሆን ትልቅ እርዳታ፣ ከዚህ በላይ ትልቅ እርዳታ የለም። ምን ያክል የሀሳብ ልውውጥ መዳመጥና ማዳመጥ እንዳለ። ይህን ለማድረግ ደግሞ ግዴታ ገንዘብ ነገር ምናምን አይፈልግም። የሀሳብ ልውውጥ፣ አዳማጭና ተደማጭ መሆን። ለዚህ ሰው መሆን ብቻ በቂ ነው። ርህራሄ፣ ጥበብ መኖር ሰው መሆን ብቻ በቂ ነው። ባለው ነገር መረዳዳት እና ማዳመጥ፣ ማበረታታት፣ ከጎን መቆም፣ አብሽር ባይ መሆን። ዋናውና ትልቁ ነገር የሰው ልጅ መርዳት ብቻ አይደለም። እንግዲህ የሰው ልጅ ሆኖ መገኘት በቂ ነው። የሰው ልጅ ሆኖ መገኘት በቂ ነው። ለዚህ በሶስተኛ ደረጃ የመጣሁት በልዩነት ውስጥ ያለ አንድነት። በልዩነት ውስጥ ያለ አንድነት ስንል እንግዲህ የሰው ልጅ ዘርም፣ ቀለምም፣ ሃይማኖትም ብዙ ነገሮች አይለየንም። እንግዲህ ዘርም፣ ቀለምም፣ ሃይማኖትም፣ የኑሮ ደረጃ ከፍ ዝቅ ማለት መለያየት የለበትም። ሌላችሁ የፈለኩት ነገር እዚህ ላይ ሰብአዊነት ብቻ በቂ ነው። ለሰው ልጅ ሰው እንደመሆኑ መጠን ሰብአዊ ብቻ በቂ ነው። ሰብአዊነቱ ዘር፣ ቀለም፣ ሃይማኖት፣ የከሌ ዘር፣ ከሌ ውበት፣ ቀለም በቃ ይሄን ነገር ማይለይ ነው። በዚህ መለያየት የሌለበት ነገር ሰብአዊነቱ ብቻ። የሰው ልጅ ሰብአዊነቱ ብቻ በልዩነት ውስጥ ያለውን አንድነት ሰብአዊነቱ ብቻ ሰው በመሆኑ ብቻ ሰብአዊነት ሊኖር ይገባል እና ሰብአዊነት ከሁሉም በላይ ነው። የሰው ልጅ በአንድ ሰንሰለት እንደሚፈጠሩ መጠን የሰው ልጅ በአንድ ሰንሰለት ነው እንደምንለው መጠን ሰብአዊነት ከሁሉም በላይ ነው። የአንዱ ህመም አንዱን ሊያመው ይገባል። የአንዱ ችግር አንዱ ላይ ሊሆን ይገባል። ሰብአዊነት ከሁሉም በላይ ሊሰማው ይገባል። እዚህ ላይ ማለት ነው በልዩነት ውስጥ ያለ አንድነት ስንል ማለቴ አንድን ሰው በመሆኑ ብቻ ምንም ነገር ሊገድበው አይችልም። ከላይ ዘራው ዘመድ፣ ቤተሰብ ምናምን ሃይማኖት ሳንል እንደ ሰብአዊነታችን ሰብአዊነት ከሁሉም በላይ እንደመሆኑ መጠን ሰው እንደመሆናችን መጠን ሁሉንም መለያየት የለብንም። በልዩነት ውስጥ ያለ አንድነት ርዕሱ ምን ያስረዳናል? ምን እንረዳለን? ያኔ ገንዘብ ስንለው ምን ያስተምረናል? እና እንደ ሰብአዊነት የአንዱ ችግር አንዱን የአንዱ ህመም አንዱን ልናስብበት ይገባል። ዋናውና ትልቁ ነገር ሰው በመሆኑ ብቻ የሰው ልጅ ተከባብሮ ዋናው ትልቁ ነገር የሰው ልጅ ምንም ሳትለዩ ዘር፣ ቀለም፣ ሃይማኖት፣ ከለር ሳንለይ ተከባብረን የምንኖርበት ሰዓት እንደ ሰብአዊነታችን የምንከባበርበት ሰዓት ዋናውና ትልቁ ሰላም ቁልፍ መከባበር ጋር ነው የሚገኘው።
አንድ ሰው ሰው በመሆኑ ብቻ እንደ ሰብአዊነቱ ስናከብረው ለራሳችን ምን ያክል ሰላምና ደስታ አለን? ምን ያክል ክብብር ውስጥ ሰላምና ደስታ አለ? ምን ያክል ለራሳችን ለውስጣችን ሰላም ይኖረናል? ሰው ሲያከብራችሁ ስታከብሩት ምን ያክል ውስጣችሁ ይረካል? ይህ ሀቂቃ ምን ያክል ይረካል? ሰው ውስጣችሁ ምን ያክል ሰላም ያገኛል? ሰው በመሆኑ ብቻ ምን ምንነቱን ምንድነው ከለሩን ሳትለዩ አንድን ሰው ስታከብሩና ሲያከብራችሁ ምን ያክል ሰላም ምን ያክል የራሳችሁ የውስጥ ሰላም ይሰማችኋል? ዋናውና ትልቁ ነገር ያለ ልዩነት አንድነት ማለት ትልቁ ዋናው ቁልፉ የውስጣችሁን ሰላም የምታገኙበት በመከባበር በዚህ ውስጥ ነው። ሰብአዊነት ከሁሉም በላይ ከሁሉም የሚያጠቃልለው ሰብአዊነት ነው እና ልላችሁ የፈለጉት አንደኛ ሰው ለሰው መድኃኒት ነው። ሁለተኛ ደግሞ ሰው እንደመሆናችን መጠን የርህራሄና ጥበብ አለን። ሶስተኛ በልዩነት ውስጥ ያለው አንድነት። ሰው ለሰው የሚለው ጽንሰ ሀሳብ በጣም ጥልቀትና ሰፊ ያለው ነው። ነገር ግን እኔ በዚህ በሶስቱ ቀን ጨፍ አድርጌ አቅርቤላችኋለሁ። ውድ ቤተሰቦቼ ይህ ቪዲዮ ከተመቻችሁ ላይክ፣ ሼር እያደረጋችሁ ለብዙ ቤተሰብ ፋሚሊ ተደራሽ እንዲሆን ላይክ ሼር አድርሱልኝ። ፋሚሊዎቼ ስለነበረ ቆይታ ከልብ አመሰግናለሁ። ውድ ፋሚሊዎቼ ቤተሰብ ያልሆናችሁ ቤተሰብ እያደረጋችሁ አበረታቱኝ። ውድ ፋሚሊዎቼ አሳድጉ፣ አበረታቱ። ቤተሰብ የእውነት ስለነበረ ቆይታ በድጋሚ ከልብ አመሰግናለሁኝ። እስከ ቪዲዮ መጨረሻ ስለተከታተላችሁኝ በድጋሚ አመሰግናለሁ።